በመጀመሪያ አንድ በጣም የምወደውና ዘመን ተሻጋሪ የሆነ የአማራ ፋኖ ሙዚቃ ነው የምጋብዛችሁ። ሰብስክራይበሮች እነማን ናቸው የሚል ነገር ገባ ብዬ አይቼ ነበር። አብዛኛው የአብይ ደጋፊ ነው እኔን መጥቶ እዚህ የሚያደምጠኝ። ሊሰልል ይሁን ምን እንደሚጠቅማቸው አላውቅም። በሙሉ ፔንቴኮስታልስ ናቸው። ራሳቸው ወደው በክብር ቤቴን ለቀው መችስ ቢወጡ እኔ ደስታውን አልችልም። ሰላም ጤና ይስጥልን። የተከበራችሁ የአሞጽ ቲዩብ የዩቲዩብ ቻናል ተመልካቾቻችን የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ ዶክተር ደረጀ ከሰሞኑ ቴዲ አፍሮ የለቀቀውን አልበም ዘፈን ለማለት ይከብዳል። ምክንያቱም አንተ ቄስ ሆነህ፣ አንተ ፓስተር ሆነህ፣ አንተ ኢማም ነኝ እያልክ ያልተናገርከውን የንጹሃን ሞት እሱ ግን በዘፈኑ መካከል ተናግሯል። ይህ ደግሞ ለኔ ወንጌል ነው፣ ዘፈን አይደለም ሲል ተደምጧል። የህዝብን ኮዝ ሶሻል ጀስቲስን ፕራዮሪቲው አድርጎ የተነሳ ሰው ነው። ይሄ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። አንተ ክርስቲያን ነኝ የምትለው፣ አንተ ሰባኪ ዘማሪ ነኝ የምትለው፣ አንተ ኢማም ነኝ የምትለው፣ አንተ ቄስ ነኝ ብለህ የምትለው ስለነኚህ እህቶቻችን የተናገርከው ነገር አለ? እንግዲያውስ ማን ነው የተናገረው? ቴዲ አፍሮ ነው። አያችሁ፣ የተረሱትን ማስታወስ እኮ ወንጌል ነው። ከዚህም ጋር በተያያዘ የተወደደ ወንድማችን ዶክተር ደረጀ ከበደ የወንጌል አማኞችን ላያችሁ አልፈልግም፣ ከቻላችሁ አንሰብስክራይብ አድርጉኝ፣ ይህን ብታደርጉ ደስታዬ ወደር የለውም ሲል በክርስቶስ ደም ተዋጅተው ወንድም የሆኑትን አማኞች ምድራዊ በሆኑት በብሔሩ ተወላጆች ቀይሯቸዋል። ሰብስክራይበሮች እነማን ናቸው የሚል ነገር ገባ ብዬ አይቼ ነበር። ሰብስክራይበሮች እነማን ናቸው የሚል ነገር ገባ ብዬ አይቼ ነበር። አብዛኛው የአብይ ደጋፊ ነው እኔን መጥቶ እዚህ የሚያደምጠኝ። ሊሰልል ይሁን ምን እንደሚጠቅማቸው አላውቅም። በሙሉ ፔንቴኮስታልስ ናቸው። ራሳቸው ወደው በክብር ቤቴን ለቀው መችስ ቢወጡ እኔ ደስታውን አልችልም። ምክንያቱም ምንድነው እኔ ማንም ሰው ሰብስክራይበሮቹን ራሳቸው አንሰብስክራይብ ካላደረጉ በተቀር ማንም አሁን እኔ የኔን ሰብስክራይበሮችን በተመለከተ ይሄን ሰው ፈልጋለሁ ያንን ሰው አልፈልግም ምናምን የማለት ነገር ብሎክ ማድረግ አይቻልም። ወይም ደግሞ ከሰብስክሪፕሽን ካንስል ማድረግ ዲስሚስ ማድረግ አይቻልም። ኦን ማይ ፓርት ማለት ነው። ራሱ ሰብስክራይበሩ ግን አንሰብስክራይብ ማድረግ ይችላል። ስለዚህ የአብይ አህመድ ደጋፊ የሆናችሁ እጅግ ነው እኔ የምጸየፋችሁ፣ በጣም 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 በጣም። ስለዚህ ጓዛችሁን ሻንጣችሁን ምናምን እንዳለ ጠቅልላችሁ የእናንተን ሰብስክሪፕሽን የማንንም ሰብስክሪፕሽን ይሄ የሰብስክራይበር የመልቀም ጉዳይ አይደለም። ስለዚህ ቀስ ብላችሁ ብትለቁ ጴንጤቆስጤዎች በጣም ይመከራል። እኔም ደግሞ በእውነት እንዲህ ብታደርጉ በትልቅ ባለ ምንድነው ባለው ውለታ ነው የምትሉልኝ። በተጨማሪም ፓስተር ትዝታው ሳሙኤልና መምህር በጋሻው ደሳለኝ የራሳቸውን ሐሳብ እንዲህ ሲሉ ሰጥተዋል። በዘፈን እኮ የነቢያት አንገት ነው የተቆረጠ። ውሸትህን ነው እንዴ መጥምቁ ዮሐንስ እያልክ አዋራ የምትነሰንሰው? የመጥምቁ ዮሐንስ አንገት በምንድነው የተገበረው? በዘፈን የምን ግብር ነው የሚቀርበው? ለማን ነው መስዋዕት የሚደረገው? ምንም
ባሸበረቁ አማርኛዎች ቋንቋ በማቆለጳጰስ ይሄን ብታደርግ ነገ ታፍራለህ። ደሬን እንወደዋለን። እኔም በግሌ በጣም መዝሙሮቹን ወዳለሁ፣ አከብረዋለሁ። እግዚአብሔር ወደ ተነሳበት የወንጌል ኃይልና ጸጋ እንዲመልሰው እጸልያለሁ። እኔም ኢየሱስ ስተት ምንድነው? መንፈሳዊውን ዓለም ወይም ደግሞ ጌታ ኢየሱስ ከሰማይ የወረደበትን አጀንዳ ሰዎች ደግሞ እርሱን ለማመን በወንጌል እንዲያምኑ የተጻፈልንን ነገር ከአንድ ዘፋኝ ዘፈን ጋራ ወንጌል ብሎ ማነጻጸር ትልቁ ስተት እሱ ግል ሐሳቡ ነው፣ የግል አስተያየቱ ነው። ግን በጣም የተሳሳተ ግንዛቤ ነው። ካንተ እንዲህ አይነት ነገር እኛ አንጠብቅ። በመጨረሻም የመካነ ኢየሱስ ቄስ የሆኑት ቄስ ግርማ እንደተናገሩት ከሆነ ዶክተር ደረጀ ዘረኛ አይደለም፣ ነገ ተነስቶ ስለ ኦሮሞ ሊከራከር ይችላል። አሁን የአማራ ህዝብ በተደጋጋሚ ተበድሏል ብሎ ስላመነ ነው ብሎ ቢናገርም ነገሩ ግን አሳማኝ አይመስልም። ምክንያቱም ከዚህ በፊት የትግራይ ህዝብ በጦርነት ሲሞቱ ያኔ ድምፅ አልነበረም። የሆነ ሆኖ እኛ የወንጌል አማኞች ከክርስቶስ የተማርነው ነገር ቢኖር ፍቅርን ነው። ስለዚህ እንጸልይለት፣ እኛም እስከ ፍጻሜ መስማት እንድንችል ፈጣሪ ይርዳን። ደረጀ ብሔርተኛ የሆነ አይመስለኝም። ደረጀ የተሰማውን ሁሉ ይናገራል። አሁን ስለ አማራ ምናምን ስለሚናገር ነው አይደል ብሔርተኛ የተባለው። የሆነ ጊዜ ደረጀ አሁን ስለ ኦሮሞ ተጎዳ ብሎ ሊነሳ ይችላል። ደረጀ ማለት ነው። እንዲህ ነው ብለህ ፈርጀ የምታስቀምጠው ቦታ የለም። እዚህ አሁን ስለ አማራ ምናምን ተጎዳ ብሎ ይሄ በፋኖ ምክንያት እዛ ጦርነት የተነሳውን ለምንድን ነው እንትን ያለው? ቀደም ብሎ ወያኔ ጎድቶታል። አሁን ሁለተኛ ጉዳት ተከትሎበታል እኮ ነው። ለትግራይ ህዝብ አልጮህም ነው የሚሉት አሁን ብዙዎች። ጎጂ ስለነበረ ሂሳቡን አወራረደ አይነት ብሎ ትቶታል ያኛውን። ይሄ ደግሞ ጉዳቱ ቀጥሏል። ወያኔም ጎድቶታል፣ ወያኔም አርዶታል። አሁንም ጦርነቱ አልቆመም በሚል ነው የሚጮኸው እንጂ እኔ እንደሚመስለኝ ደረጀ ሰዎች እንደሚሉት አይነት አይደለም። ውድ የቻናላችን ቤተሰቦች ለዛሬ የነበረን ቆይታ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሼር ያድርጉ። በቀጣይ እነዚህን የመሰሉ ቪዲዮዎች እንዲደርሳችሁ ቻናላችን ሰብስክራይብ ያድርጉ። ቸር ቆዩልን።